ሰላም ጤና ይስጥልኝ። ዛሬ የምንወያይበት ርዕስ ብዙዎቻችን እንደ ቀላል የምናየው ነገር ግን በሰውነታችን ላይ ከፍተኛ ተጽዕኖ ስላለው ጉዳይ ነው። እርሱም ስለ ቁርስን ስለመዝለል ነው የምናወራው። ብዙዎቻችን ቁርስን የምንዘለው በጊዜ እጥረት ወይም ደግሞ ክብደት ለመቀነስ በማሰብ ሊሆን ይችላል። ነገር ግን ቁርስን መዝለል ወይም አለመብላት ጤና ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ቁርስ ብሬክፋስት የሚባለው በምክንያት ነው። እሱም ሌሊቱን ሙሉ የቆየውን የጾም ሰዓት ወይም ደግሞ ፋስቲንጉን ኦር ደግሞ ፋስት የምንሰብርበት ወይም ደግሞ ብሬክ የምናደርግበት ነው። አንድ ላይ ስናመጣቸው ብሬክ ፋስት ይባላል ማለት ነው። ሶ ብሬክ ፋስት ራሱ ሲባል በምክንያት ነው። የመጀመሪያውን ምግብ በመሆኑ ያው ብሬክፋስት ብለን እንጠራዋለን ማለት ነው። ዛሬ ቁርስን መዝለል በሰውነታችን ላይ የሚያመጣቸውን ሶስት ያልታሰቡና በሳይንስ የተደገፉ ጉዳዮችን በጥልቀት እንመለከታለን ማለት ነው። አንደኛው በሜታቦሊዝም እና በሆርሞን ስርዓት ላይ የሚፈጠር መዛባት ነው። የመጀመሪያው የኮርቲዞል ሆርሞን መጨመር ነው። ጠዋት ስንነሳ የሰውነታችን የጭንቀት ሆርሞን ወይም ደግሞ ኮርቲሶል ከፍተኛ ደረጃ ላይ ይደርሳል። ቁርስ ስንበላ ይህ ሆርሞን እንዲረጋጋና የደም ስኳራችን እንዲስተካከል የሚረዳ ይሆናል ማለት ነው። ቁርስ ካልበላን ግን በተቃራኒው ይህ የኮርቲሶል ሆርሞን በከፍተኛ ሁኔታ እንደጨመረ እንዲቆይ ያደርገዋል ማለት ነው። ይህም ደግሞ ለከፍተኛ ጭንቀት፣ ለደም ግፊት ያው ጭንቀት ሲኖር ደም ግፊት ስለሚጨምር ለደም ግፊት መጨመር እና ለሆድ አካባቢ ስብ መከማቸት ምክንያት ይሆናል ማለት ነው። ሌላኛው ኢንሱሊን ሬዚስታንስ ይፈጠራል። ኢንሱሊን ሬዚስታንስ የምንለው በሰውነታችን ውስጥ ኢንሱሊንን ሬዚስት አድርጎ የመያዝ ነገር ይታያል ማለት ነው። በቅርቡ የወጡ የህክምና ጥናቶች እንደሚያሳዩት ቁርስን በቋሚነት የሚዘሉ ሰዎች ሰውነታቸው ኢንሱሊንን የመቋቋም አዝማሚያ ወይ ደግሞ ኢንሱሊን ሬዚስታንስ ያሳያል። ይህ ማለት ምንድነው? በሰውነታችን ውስጥ ያለው ስኳር ወደ ኃይል የመቀየር እንዳይችል ያደርገዋል ማለት ነው። ያው በሰውነታችን ውስጥ ያለው ስኳር ወር ደግሞ ግሉኮሱ ወደ ኃይልነት ካልተቀየረ ተከማችቶ ከተቀመጠ ኢንሱሊን ሪዚስት አደረገ ብለን እንጠራዋለን ማለት ነው። ይህ ሂደት በቀጥታ ለሁለተኛ ደረጃ ስኳር ወይም ደግሞ ታይፕ 2 ዲያቤትስ ያጋልጠናል ማለት ነው። በአጭሩ የስኳር በሽተኛ ያደርገናል ማለት ነው። ሌላኛው ፍላጎትና የሆርሞኖች መዛባት ነው። ቁርስ ስንዘል ግሪሊን የተባለው የራብ ሆርሞን ይጨምራል። ያው ቁርስ ከዘለልን እነዚህ የረሃብ ሆርሞኖች አሉ። እነዚህ ግሪሊን የምንላቸው ይጨምራሉ። በተቃራኒው ደግሞ ሌፕቲን የተባለው የጥጋብ ሆርሞን ደግሞ ይቀንሳል ማለት ነው። ሶ ይህ መዛባት በቀን ውሏችን ውስጥ ጤናማ ያልሆኑ እና በቅባት የበለጸጉ ምግቦችንም እንድንመገብ ያደርገናል ማለት ነው። ሁለተኛ ላይ የምናየው የአእምሮ ተግባር እና የኮግኒቲቭ ብቃት መዳከም ነው። ሌሊቱን ሙሉ በጾም ስናሳልፍ በደማችን ውስጥ ያለው የግልኮስ መጠን አነስተኛ ይሆናል። እንደሚታወቀው ደግሞ አእምሮአችን ከጠቅላላው የሰውነታችን ክብደት 2% ብቻ ቢሆንም የሚወስደው የግልኮስ ፐርሰንት ግን 20%ቱን አእምሮአችን ነው የሚጠቀመው ማለት ነው። አንጎላችን ስራ እንዲሰራ ደግሞ የግልኮስ ኃይል ያስፈልገዋል። እንደ አጠቃላይ ቁርስ ባለመብላት የሚፈጠር የደም ስኳር መቀነስ አንደኛ ትኩረት ማጣትን ላክ ኦፍ ኮንሰንትሬሽንን ያጋጥመናል። በስራ ቦታችን ላይ በተለያዩ እንቅስቃሴዎቻችን ላይ ትኩረት ማጣት ይታይብናል ቁርስ ካልበላን። ሌላኛው ራስ ምታትና ቶሎ የመድከም ስሜትንም ያስከትላል ማለት ነው። ሶስተኛ ላይ የምናየው የልብና የደም ዝውውር ስርዓትን ነው። ይህ ነጥብ እንግዲህ የቁርስን መዝለል ከውፍረት ጋር ብቻ ሳይሆን በቀጥታ ከልብ ጤና ጋር የተያያዘ መሆኑን ያሳየናል ማለት ነው። የሃርቫርድ ዩኒቨርሲቲ ጥናት እንደሚያመለክተው በሃርቫርድ የህዝብ ጤና ትምህርት ቤት የተደረገ ጥናት ቁርሳቸውን ዘወትር የሚዘሉ ወንዶች ቁርስ ከሚበሉ ይልቅ ለልብ ድካም ወር ደግሞ ሀርት አታክ የመጋለጥ እድላቸው በ27% ጨምሮ ታይቷል ማለት ነው። ሌላኛው የደም ቅባት ወይ ደግሞ ኮሌስትሮል ብለን የምንጠራው ያው ኮሌስትሮል ስንል ሁለት አይነት ኮሌስትሮሎች አሉ፣ ኤልዲኤል እና ኤችዲኤል የሚባሉ ማለት ነው። ሶ ቁርስን በምንዘልበት ሰዓት ኤልዲኤል የተባለው መጥፎ የኮሌስትሮል መጠን እንዲጨምርና ኤችዲኤል የተባለው ወይ ደግሞ ጥሩ ኮሌስትሮል የምንለው ውስጣችን እንዲገኝ የሚፈለገው የኮሌስትሮል አይነት ኤችዲኤል የምንለው ማለት ነው፣ እሱ እንዲቀንስ ያደርጋል ማለት ነው። ይህ ደግሞ የደም ቧንቧዎች እንዲጠቡና ለልብ ህመም መንስኤም ሊሆን ይችላል ማለት ነው።
በተመሳሳይ መልኩ ቱቦዎች በሚጠቡበት ሰዓት በዚህ በኮሌስትሮል የደም ግፊትን በዛው ልክ ይጨምራል ማለት ነው። በአጠቃላይ እንግዲህ እንደተነጋገርነው ቁርስ መብላት ጊዜ ማጥፋት ሳይሆን ቀሪ ውሏችንን ጥሩ የምናደርግበት መንገድ ነው ማለት ነው። ሳይንሱ የሚነግረን ቁርስን መዝለል በረጅም ጊዜ ሂደት ሰውነታችን ለከፍተኛ በሽታዎች እንደሚጋለጥ ነው። ጤናማ የሆነ ቁርስ በፕሮቲን እና በፋይበር የበለፀገ ምግብ መመገብ ሜታቦሊዝም እንዲነቃቃ፣ የሆርሞን መጠን እንዲስተካከል እና በቀን ውስጥ የተመጣጠነ ኃይል እንዲኖረን ይረዳናል ማለት ነው። እንግዲህ ከዚህ በኋላ ቁርሳችሁን ሳትዘሉ ጤናማ ህይወት እንድትኖሩ ምኞታችን ነው። የእናንተን ልምድ በቁርስ ዙሪያ በኮሜንት ቦክስ ላይ ብታሳውቁን መማሪያ ይሆነናል። ለጤናችሁ ጥንቃቄ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቻው